ሰላም የቲም ፋሚሊዎቻችን እንዴት ናችሁ? እንግዲህ ዛሬ በሌላ ቪዲዮ ላይ ተገናኘን። የዛሬው ቪዲዮ ይለያል ነው የምላችሁ። የምንገኘው እዚህ ሽሮ ሜዳ ነው። ሽሮ ሜዳ ልክ ከታክሲ እንደወረዳችሁ ፊት ለፊት የሚገኘው መናፈሻ ውስጥ ያለን። እዚህ መናፈሻ ውስጥ ምን አለ የሚለውን ደግሞ አብረን ያለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ከዚህ በፊት ደግሞ የሰራናቸውን ቪዲዮዎች እያያችሁ ኮሜንት አድርጉልን። ሰብስክራይብ ማድረግ ደግሞ እንዳይረሳ። ሶ ሌትስ ጎ። እንግዲህ ፋሚሊዎች እንደምታዩት ነው ሽሮ ሜዳ መሀል ላይ ያለው መናፈሻ በጣም የሚገርም ነው። ማርያም እዚህ ጋር እንደምታዩት ፋውንቴን አለ። ውስጡ ነው ያለው የሁሉ ነገር ማለት ነው። ታክሲ ምናምን እንግዲህ እዚህ ለመጠበቅ ምናምን እዚህ ተወሰነ ሰዓት ማሳለፍ ትችላላችሁ። እዚህ ጋር እንደምታዩት በጣም የሚያማምሩ የግድግዳ ላይ እንትኖች አሉ፣ አርቶች አሉ። እዚህ ጋር ሴትዮዋ እንደምታዩት፣ እዚህ ጋር ደግሞ ይሄ ምንድነው? ሰፌድ ነው። ሰፌድ እየሰራች ነው እንደምታዩት። እዚህ ጋር መሶብ አለ እንደምታዩት። አሪፍ ነው፣ ያበደ ነው። በጣም ነው የሚያምሩ ማርያም ግድግዳ ላይ ያለው አርት። እዚህ ጋር ደግሞ ፊት ለፊት የምታዩት በቃ ደስ የሚል ስፓት ነው። ዋው! ማታ ሲሆን ግን ይሄ ነገር አሪፍ ይመስለኛል አይደል? መብራቱ ምናምን ሲበራ ምናምን ፋውንቴን ደግሞ ቢኖረው በቃ። ፋሚሊዎች እስቲ ኮሜንት ላይ ምንድን ናቸው እነዚህ? በጣም የሚያምር ስፓት ነው። ደስ ይላል ማርያም። እና እዚህ ሽሮ ሜዳ ስትመጡ፣ ሽሮ ሜዳ እንደምታውቁት ብዙዎቻችሁ እዚህ ባህላዊ የሆኑ አልባሳቶች የሚሸጡበት ነው እንደምታውቁት። እና እዚህ አካባቢ ስትመጡ ቢያንስ እንኳን ታክሲ ለመጠበቅ የተወሰነ ሰዓት ጊዜ ለማሳለፍ እዚህ መታችሁ አሪፍ የሆነ ጊዜ ማሳለፍ ትችላላችሁ። በጣም ደስ ይላል። የመናፈሻው ግቢው በጣም ያምራል። ከኔ በዚህ በግራ በኩል የምታዩት ታክሲ ተራ ነው የምታዩት። ይሄ ታክሲ ተራ እንግዲህ ወደ ኪዳነ ምሕረት የሚወስድ መንገድ ነው እንደምታዩት ከኔ በስተግራ በኩል ያለው። በዚህም ደግሞ በቀኝ በኩል የተለያዩ የታክሲ ትራንስፖርት አገልግሎት የሚሰጡ ባሶች አሉ። እዛ ጋርም ያሉት ደግሞ አብረን በቀጣይ እናሳያቸዋለን ማለት ነው። እንግዲህ ፋሚሊዎች እንደምታዩት የቦታ በጣም የሚያምር ቦታ ነው። መታችሁ ቼክ አድርጉት ነው ብላችሁ። እዚህ ሽሮ ሜዳ መናፈሻ ውስጥ የሚገኝ ቦታ ነው። ዝርቱ እዚህ ጋር እንደምታዩት በጣም የሚያምር ነው። እንግዲህ ግቢው ራሱ በጣም ደስ ይላል። የመናፈሻ እዚህ ጋር ያያችሁ ፋውንቴን አለ። እዚህ ጋር እንደምታዩት ላይክ የሆነ የኬቭ አይነትም እንትን ያለው ነገር ነው የሚመስለው ፋሚሊዎች። እዚህ ጋር እንደምታዩት መቀመጫዎች አሉ። አሪፍ መቀመጫዎች ጊዜ ለማሳለፍ። ፊት ለፊት እንደምታዩት ደግሞ የተለያዩ ሰርቪስ የሚሰጡ እንትኖች አሉ። ላይክ ቡና፣ ሻይ መጠጣት ከፈለጋችሁ አሪፍ የሆኑ እንትኖች አሉ። ፊት ለፊት እንደምታዩት ካፌም አለ። እንግዲህ ፋሚሊዎች አሁን ደግሞ ማሳያችሁ እዚህ እንግዲህ እንደምታውቁት ሽሮ ሜዳ በባህላዊ ልብስ ነው የሚታወቀው። ሰው እዚህ ጋር ያሉትን ሳምፕል ልብሶች ደግሞ ለእናንተ ለማሳየት ሞክራለሁ። ተከተሉ። ያው ባህላዊ የሆኑ ልብሶች እዚህ ጋር እንደምታዩት አሉ። በጣም የሚያማምሩ ልብሶች እንግዲህ ፋሚሊዎች ያው ከኔ ጀርባ እንደምታዩት ነው። በጣም የሚያማምሩ ልብሶች አሉ ማለት ነው። የምችለውን ያህል ብሪፍ ለማድረግ እሞክራለሁ። እዚህ ጋር የምታዩት የወላይታ ልብስ ነው። አይ ቲንክ ይሄኛው ላይክ አይደለ የወላይታ ልብስ ነው። እዚህ ጋር ወደ ጎንደር አካባቢ ወደ ሰሜን ኢትዮጵያ አካባቢ የሚለበስ ልብስ ነው እንደምታውቁት ፋሚሊዎች። በጣም ከነ ሙሉ እንትኑ ማለት ነው። ደስ ይላል። እንደዚህ ለእይታ ራሱ መቅረቡ ደስ አይል? ማርያምን ደስ ይላል። እዚህ ጋር እንደምታዩት የኦሮሚያ አይደል ኦሮሞ ባህላዊ አልባስ ነው። በጣም ኦሮሞ ብዙ ናቸው እዚህ ጋር ያሉት ልብሶች። እንደዚህ ከዞርን እና በጣም የሚያምር አቀማመጥ ነው ያለው። እዚህ ጋር እንደምታዩት ደቡብ ነው አይደል? ይሄ ደቡብ አካባቢ የሚደረግ ባህላዊ ልብስ ነው እንደምታዩት ፋሚሊዎች። ከተሳሳትን ደግሞ እናንተ ኮሜንት ላይ ተሳስታችኋል፣ ይሄ እኮ እዚህ አካባቢ የሚደረግ ልብስ ነው ምናምን ብላችሁ ኮሜንት ላይ አስቀምጡልን። በድጋሚ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ከዚህ በፊት የሚሰራናቸውን ቪዲዮዎች እየገባችሁ ይልን። አሁን እንግዲህ ቀጣይ እዚህ ጋር እንደምታዩት የጉራጌ ነው። የጉራጌ ባህላዊ ልብስ ነው እንደምታዩት። በጣም የሚያምር ነው። ደስ ይላል። አንድ ላይ ራሱ እንደዚህ ቁጭ መደረጉ ፋሚሊዎች ማርያምን ይሄ ይመስለኛል ሐረር አይደል? በጌጥ በጣም እንትን ያለ ነገር ያ የሶማሌ ይመስል አይ ዶንት ኖ ብቻ ብዙ አይደለንም ፋሚሊዎች። ይሄ ምንድነው የብሔር ብሔረሰቦች ልብሶች ላይ ብዙ አይደለንም። የምናውቀው ነው ለእናንተ ለመንገር የሞከርነው። የተሳሳትነውን ደግሞ ኮሜንት ላይ ቅድም እንደነገርኳችሁ ኮሜንት ላይ ተሳስታችኋል ብላችሁ
ጻፉልን። የሐረር ልብስ ይመስላል። አይን ወደ ሰሜን አበሻ ኖርማል የአበሻ ቀሚስ ልብስ ነው እንደምታዩት። የሰሜን ኢትዮጵያ አብዛኛውን ኢትዮጵያ የሚለበሰው ባህላዊ ልብስ ነው። ታምጪ የቀረበ ነው ፋሚሊዎች፣ ሌላ ነገር ይሄ የሚሸጥ ምናምን አይደለም። እዚህ መናፈሻ ስትገቡ ላይክ በዚህ ያያችሁ ጊዜ እንድታሳልፉ የቀረበ እንደምታዩት። እዛ ጋርም አሉ ከጀርባ እንደምታያችሁ መሸጫ ሱቆች አሉ። በጣም የማሙ የሽመና አዎ፣ እዚህ ጋር እንደምታዩት ከውስጥ ፋሚሊዎች የሽመና ማቴሪያሎች አሉ እንደምታዩት። ይዝርት አለ። የምንድን ነው ሌሎ ታውቃቸዋል? የሽመና እቃዎች አጠቃላይ ውስጥ አሉ እንደምታዩት። መደወሪያ በጣም ነው የሚያምር። ማርያምን ደስ ይላል። ራሱ አቀማመጡ ምናምን በጣም የሚያምር ነው። ፋሚሊ ለፎቶ ራሱ አሪፍ ይመስለኛል አይደል? ከላይ ደግሞ እንደምታዩት ሻይ ቡና ለማለት ከፈለጋችሁ እዚህ ገብታችሁ መግቢያ በነፃ ነው። ገብታችሁ ደግሞ ሻይ ቡና ማለት ከፈለጋችሁ እንደዚህ አሪፍ የሆነ ስፓት እንደምታዩት በጣም የሚያምር ስፓት ነው። ጊዜ ማሳለፍ ትችላላችሁ። ለፎቶ ራሱ በጣም የሚገርም ግቢ፣ በጣም ደስ ይላል መናፈሻው። መታችሁ እዚህ ሽሮ ሜዳ ቼክ አድርጉት ነው ብላችሁ። ግቢ ውስጥ እንደውም ሌላ አንድ ካፌ አለ፣ ሌላ ካፌ የሚባል አለ፣ ኮፊ ቡና መሸጫ ነገር ካፌ አለ። እሱንም ቼክ ማድረግ ትችላላችሁ። እንግዲህ የሽሮ ሜዳ መናፈሻ እንግዲህ እንደምታዩት ይሄን ይመስላል። እንግዲህ ፋሚሊዎች ከዚህ ውጭ ደግሞ ያለውን ደግሞ ምን አለ ሽሮ ሜዳ ላይ የሚለውን ደግሞ ለማሳየት እንሞክራለን። ሰብስክራይብ ደግሞ ማድረጋችሁን እንዳትረሱ። እንግዲህ እንደምታዩት በጣም ግቢ በጣም ደስ የሚል እንትን ያለው በጣም የሚያምር ተመልካቹት። እንግዲህ ይሄ በቃ ካልቸራል የሆነ እንትን ነው አይደል? ያ የቀደሙ አይነት እንትን ያላቸው ነው። ይሄ የግድግዳ ላይ ዋላቸው እንደምታዩት በጣም ያምራል። እንግዲህ ፋሚሊዎች ይሄንን ግቢ ደግሞ የሰሩት ሽሮ ሜዳ ፕላዝ ዲዛይን ኤንድ ቢልት ባይ ፍሬዘር አለማየሁ ኤንድ ዜር ፍሬንድ ፍሬዘር እና ጓደኞቹ የሚባሉ ግለሰቦች ናቸው። ይሄንን የሽሮ ሜዳ አካባቢ የሚገኘውን ይህን መናፈሻ የሰሩት በጣም መደነቅ ይገባቸዋል። በጣም ደስ የሚል ፓርክ ነው የሰሩት። እንደምታዩት ብዙ ነገር አለ ግቢ ውስጥ። የተለያዩ አልባሳቶች አሉ፣ የሽመና ውጤቶች አሉ። እዚህ ደግሞ ስትገቡ ሻይ ቡና ማለት ከፈለጋችሁ፣ ጊዜ ማሳለፍ ከፈለጋችሁ ደግሞ ከኔ ጀርባ እንደምታዩት ቆንጆ የሆነ የስፓት አለ፣ እዛ መጠቀም ትችላላችሁ። እንዲሁም ደግሞ ለፎቶም ከፈለጋችሁ እዚህ ጋር እንደምትመለከቱት አሪፍ አሪፍ የሆኑ የብሔር ብሔረሰብ ልብሶች የያዘ አንድ እንደ ማዕከል ነገር አለ። እዚህ ጋር መታችሁ ፎቶም የተለያዩ ነገሮች ማድረግ ትችላላችሁ። እንደነገርኳችሁ ግቢው በጣም ነው የሚያምረው። እዚህ በነፃ ነው የምትገቡት። እናንተ ከፈለጋችሁ ብቻ ነው ለሰርቪስ የምትከፍሉት እንጂ በነፃ ገብታችሁ አሪፍ የሆነ ጊዜ ማሳለፍ ትችላላችሁ። መታችሁ ቼክ አድርጉት ሽሮ ሜዳ ላይ የሚገኘውን መናፈሻ። እንግዲህ ፋሚሊዎች እንደምታዩት የዛሬው ቪዲዮአችን እዚህ ሽሮ ሜዳ የሚገኘውን የመናፈሻ ነው ያሳየናችሁ። አይ ሆፕ ቪዲዮን ትወዱታላችሁ ብዬ አስባለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ፣ ሼር፣ ኮሜንት አድርጉት። ቪዲዮን ሼር አድርጉት። ብዙ ሰው ይያው። አካውንታችንንም ደግሞ አሳድጉልን። ከዚህ በፊት ደግሞ የሰራናቸው አሪፍ ቪዲዮዎች አሉ። እነሱንም እየገባችሁ ደግሞ ቪዲዮችን እያያችሁ ኮሜንት አድርጉ። ቀጣይ ደግሞ ይሰራ የምትሉትን ነገር ካለ ደግሞ ኮሜንት ላይ እየገባችሁ እዚህ ሰፈርና እዚህ አካባቢና እዚህ አካባቢ መጥቶ ቪዲዮ ስራልን በሉኝ። እኔም በቻልኩት አቅም መጥቼ ቪዲዮ ለመስራት እሞክራለሁ። እንግዲህ የዛሬው ቪዲዮአችንን ይሄን ይመስላል። በጣም አሪፍና ጸዴ ቪዲዮ የሰራው ይመስለኛል። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።